እግር ኳስ ብንወድም ባንወድም የክርስቲያኖ ሮናልዶ አድናቂ ብንሆንም ባንሆንም ግን አስገራሚ የስኬት ታሪክ አስገራሚ የስኬት ሚስጥር እናወራለን ዛሬ። የዚህ ሰው የእግር ኳስ ችሎታ ብቻ ሳይሆን የህይወት ታሪኩ ቢሊዮኖችን ማነቃቃት ይችላል። በህይወት ውስጥ የገጠመው ውጣ ውረድና ተስፋ አስቆራጭ አጋጣሚዎችና በመጨረሻም የደረሰበት የስኬት ጥግ ሁላችንንም የሚያነቃቃ ታሪክ ነው። ይህ ሰው ከድሃ ቤተሰቦች ነው የተገኘው። እናቱ ምግብ አብሳይ ስትሆን አባቱ ደግሞ አትክልተኛ ነበር። የሚገርማችሁ ኳስ የሚጫወትበት ጫማ አጥቶ ዘመዶቹ የጣላቸውን አሮጌ ጫማዎች አድርጎ ነበር ኳስ የሚጫወተው። ለሚወደው ነገር የሚከፍለው መስዋዕትነት ገና ያስገርማቸዋል። አባቱ የእግር ኳስ ተጫዋቾችን የልብስ መቀየሪያ ክፍል ያጸዱ ስለነበር ጓደኞቹ በአባቱ ስራ ይቀልዱባቸው ነበር። የሚገርማችሁ ኳስ በሚጫወትበት ወቅት በአባቱ ያሾፉ ልቡን ይሰብሩት ነበር። ሌላውን ተውት፣ አስተማሪው እንኳን በተማሪዎች ፊት በቤተሰቦቹ ድህነት አሽፎበት ያውቃል። ሮናልዶ ግን ጠንክሮ በመስራት ይታወቅ ስለነበር ለሚወደው ነገር ብዙ ዋጋ ከፈለ። በነገራችን ላይ ሮናልዶ ራሱ ባደረገው ቃለ መጠይቆች በሙሉ እኔ ኳስ ስጫወት በጣም የሚያስደስተኝን ነገር እያደረኩ እንደሆነ ይሰማኛል፣ ሁሉም ነገር እረሳለሁ፣ ደስታ ይሰማኛል ይላል። እና እኛም የምንወደውን የሚያስደስተንን ነገር ማድረግ አለብን። እንደውም የብዙ ሰዎችን የስኬት ታሪክ ያጠኑ ሳይኮሎጂስቶችና የስኬት መጽሐፍ ጸሐፊዎች ምን ይላሉ መሰላችሁ? አንድ ሰው ስኬታማ መሆን የሚፈልግ ከሆነ የሚወደውን መስራት አለበት ወይ ደግሞ የሚሰራውን መውደድ አለበት። በቃ በአጭሩ አሁን እየሰራን ያለነውን ነገር ወይ መውደድ አለብን ወይ ደግሞ እሱን አቁመን የምንወደውን መስራት አለብን። ወይ የምንወደውን መማር አለብን ወይ የምንማረውን መውደድ አለብን። ይሄ ነው የስኬት ሚስጥር። ሮናልዶም የሚወደውን ነገር ይሰራ ስለነበር እስከ ጥግ ድረስ ይሞክር ነበር። አባቱ ቤተሰቡን መመገብ ስላልቻሉ በጣም ተስፋ ቆርጠው የመጠጥ ሱሰኛ ይሆናሉ። ይሄ አይግረማችሁ። የሮናልዶ ታላቅ ወንድምም በተጨማሪ ሱሰኛ ሆነ። አባቱ በመጠጥ ሱስ ምክንያት የጉበት በሽተኛ ሆነው ህይወታቸው ያልፋል። ሮናልዶ ተስፋ ሊያስቆርጡት የሚችሉት ነገሮች በሙሉ በህይወቱ ከበውታል። እኛ ብንሆን በሱ ቦታ ብዙ ምክንያት አለ። እንዴ እኔ እኮ ቤተሰቦቼ አያበረታቱኝም፣ የምፈልገውን ነገር እንዳገኝ የሚረዳኝ ሰው የለም በዙሪያዬ ብለን እናቆማለን። ሮናልዶ ግን አላቆመም፣ እንደውም ገፋበት። የሚገርማችሁ ሮናልዶ በተፈጥሮ ቀጭን ነበረ። ጓደኞቹም አንተ እኮ ለእግር ኳስ አትሆንም፣ ምክንያቱም በቀላሉ ትጎዳለህ ይሉት ነበር። እሱ ግን የሚወደውን ነገር ስለሆነ የሚሰራው ምክንያት አያበዛም። ሌሊት ከነሱ ተደብቆ ስፖርት ይሰራ ነበር። እኛም በህይወታችን ውስጥ ልናሳካቸው የምንፈልጋቸው ነገሮች ሞልተውናል። ነገር ግን ምክንያት ስለምናበዛ ብቻ አልሰራናቸውም። አንድ ተማሪ ከጓደኞቹ ተለይቶ ትምህርቱን ያቆማል። ለረጅም ጊዜ ወደ ትምህርት ቤትም አይሄድም። በመጨረሻ መምህሩ በጣም አዝነው ምን ነው ጓደኞች እኮ ጥሩ ቦታ እየደረሱ ነው፣ አንተ ለምንድን ነው ማትማረው ይሉታል። ምን እየበላው ልማር አላቸው። መምህሩን መልሰው ታዲያ ምን እየበላህ ነው እስከዛሬ ሲደደምከው አሉት። እንግዲህ አስቡት፣ ምክንያት የሚያበዛ ሰው በፍጹም ምንም ነገር አያሳካም። ሮናልዶ ግን ከምክንያት ይልቅ ጠንክሮ መስራትን ይመርጥ ስለነበር ለህልሙ ትልቅ ዋጋ ከፈለ። የሚገርማችሁ ብዙ ጊዜ ጠንክረን ስንሰራ ብዙ ፈተና ይገጥሙናል። ሮናልዶም ከተፈተኑ ሰዎች መካከል እንደውም ዋነኛው ነው ብንል ይቀላል። ምክንያቱም በ14 ዓመቱ የልብ ህመም ያዘው። አስቡት እንግዲህ ሐኪሞች መኖር የምትፈልግ ከሆነ በህይወት መቆየት የምትፈልግ ከሆነ የልብ ህመሙ እንዲሻልህ እግር ኳስ ማቆም አለብህ አሉ። አለበለዚያ ደግሞ የቀዶ ጥገና ሊደረግልህ ይገባል አሉ። እንግዲህ እዚህ ጋር ማወቅ ያለብን አንድ ነገር የልብ ቀዶ ጥገና ሲደረግለት ካልተሳካ ሊሞትም ይችላል። ሮናልዶ ግን የሚወደውን ነገር እጁ ለማስገባት እስከ ጥግ ድረስ የሚሄድ ሰው ስለሆነ የልብ ቀዶ ጥገናውን በ14 ዓመቱ አደረገ። በህይወት ውስጥ በጣም አስቸጋሪው ነገር የምንወደውን ነገር ማወቅ ነው። ብዙዎች አይታችሁ ከሆነ እኔ ህልም የለኝም፣ ምን እንደምፈልግ ምን እንደምወድ አላውቅም ይላሉ። እውነት ነው፣ በጣም አስቸጋሪ ነው። የምንወደውን ነገር ልንሆን የምንፈልገውን ነገር ህልማችንን ማግኘት በጣም ከባድ ነው። ካገኘን በኋላ ግን ያንን ህልማችንን በእጃችን እስክናሳካው ድረስ ጥግ ድረስ መሞከር አለብን። ምክንያቱም ህይወት ጥግ ድረስ ለሚሞክሩ ጥግ ድረስ ለሚለፉ ነው የምትሸልመው። ብዙ ጊዜ አይታችሁ ከሆነ የሆነ ነገር እንሞክርና ደጋግሞ ካልተሳካልን አንድ ምክንያት እናመጣለን። ኧረ እኔ መጀመሪያም ስለማልፈልገው ነው፣ ብፈልገው ኖሮማ ይሳካ ነበር፣ ስለማልፈልገው ነው ይቅርብኝ እንላለን። ሮናልዶ ግን የሚፈልገውን ያውቅ ስለነበር ለሚፈልገውም ሙሉ አቅሙን ተጠቅሞ መስዋዕትነት መክፈል ስላለበት ብቻ ያንን ነገር አሳካ። a winner never quits, a quitter never wins የሚባል አባባል አለ። አሸናፊዎች በፍጹም ተስፋ አይቆርጡም።
ተስፋ የሚቆርጡ ደግሞ በፍጹም አያሸንፉም ይለናል። ሮናልዶ በፍጹም ተስፋ ሳይቆርጥ ለሚወደው ዋጋ ከፈለ። እንደውም አንዳንድ ቃለ መጠይቆቹ ላይ ሮናልዶ እንደዚህ ይላል፣ ለራሴ እንደዚህ ብዬ ነግረው ነበር፣ እኔ አንደኛ ነኝ፣ ከኔ የሚበልጥ እግር ኳስ ተጫዋች የለም፣ እኔ ሁልጊዜም አንደኛ ነኝ እያልኩ ለራሴ እነግረዋለሁ ይለናል። ይሄ ማለት አንድ በጣም ትልቅ የስኬት ሚስጥር ነው። ምክንያቱም ለራሳችን የምንነግረውን ነገር ነው የምንሆነው። እንደውም ጀምስ አለን የተባለ አንድ ደራሲ you will not get what you want, you will get what you are ይለናል። የምትፈልጉትን አይደለም የምታገኙት፣ የሆናችሁትን ነው የምታገኙት ይለናል። ስለዚህ ሮናልዶ ለራሱ እየደጋገመ እኔ አንደኛ ተጫዋች ነኝ አለ። ነኝ ስላለ ሆነ። እንደምታውቁት ነው ብዙ ጊዜ ባሎንዶር አሸንፏል፣ የፊፋ ምርጥ ተጫዋች ተብሏል። ብዙዎች ሮናልዶ አንደኛ ነው ብለው ይከራከሩለታል። ራሱ ግን መጀመሪያ ምን ብሏል? ለራሱ እኔ አንደኛ ነኝ ስላለ ነው። እኛም በህይወታችን ውስጥ ለሰብኮንሺየስ ማይንዳችን ወይም ሞኙ ለሚባለው የአይምሮ ክፍላችን እየደጋገምን ፖዚቲቭ ነገሮችን መንገር አለብን። ለኔ የሚያቅተኝ ነገር የለም፣ እኔ የማላሳካው በእጄ የማላስገባው ነገር የለም ብለን ደጋግመን መንገር አለብን። ደጋግመን በነገርነው ቁጥር ማይንድ ሴታችን እየመዘገበው ሞኙ ክፍል ወይም ሰብኮንሺየስ ማይንዳችን በፍጹም አይረሳው። ከዛ በኋላ በነገራችን ላይ እኛ ራሱ ተስፋ እንቁረጥ ብንል ተስፋ እንዳንቆርጥ ያደርገናል። አንተ እኮ ትችላለህ፣ አንተ እኮ ሁሉም ነገር ማሳካት ትችላለህ እያለ እየደጋገመ ይነግረናል። በዙሪያቸው አንዳንድ ሰዎች አጋጥሟቸው አያውቁም? ትምህርት ቤት ይሆናል፣ መስሪያ ቤት ይሆናል፣ ቆይ ይህችን ጥያቄማ ሳልሰራትማ አላርፍም ብለው እልህ የሚያያዙ፣ ይህን ስራ ሳልሰራው ይህን ነገር ሳላሳካውማ አርፌ ቁጭ አልልም ብለው በጣም ጠንክረው ጥግ ድረስ የሚሞክሩ ሰዎች አጋጥሟቸው አያውቁም? እነዚህ ሰዎች በእርግጠኝነት ለአይምሯቸው ወይም ለሰብኮንሺየስ ማይንዳቸው ቀድመው የነገሩት ነገር አለ። እኔ በፍጹም የሚያቀተኝ ነገር የለም፣ መሞከር የፈለኩትን አሳካለሁ ብለው ለሰብኮንሺየስ ማይንዳቸው ስለነገሩት ያ ሞኙ ክፍል ወይም ሰብኮንሺየስ የሚባለው ማይንዳቸው ያንን ነገር ሳያሳኩ ወይም በእጃቸው ሳያስገቡ አንተማ በፍጹም አርፋ አትቀመጥም እያለ ስለሚነግራቸው ጥግ ድረስ ይሞክራሉ። እኛም ኮንፊደንስ እናዳብራለን ይሄን ነገር ካደረገን። ኮንፊደንስ ደግሞ ማለት የስኬት መክፈቻ ቁልፍ ማለት። ስለዚህ መሆን የምንፈልገውን ማድረግ የምንፈልገውን ማሳካት የምንፈልገውን ለራሳችን ቀድመን መንገር አለብን። በቃ እኔ የሚያቅተኝ ነገር የለም፣ እኔ ይሄን ነገር አሳካዋለሁ፣ እኔ ዶክተር ሆናለሁ፣ እኔ ኢንጂነር ሆናለሁ፣ እኔ መስሪያ ቤት ከፍተኛ ተከፋይ ሆናለሁ፣ እኔ የመስሪያ ቤቱ አስተዳዳሪ ወይም ስራ አስኪያጅ ሆናለሁ፣ እኔ ከተሰደድኩበት ሀገር የሚገርም ስራ ሰርቼ አገሬ መጥቼ ኢንቨስት አደርጋለሁ፣ ኢንቨስተር ሆናለሁ ብለን ለራሳችን መንገር አለብን። ያ የነገርነው ለራሳችን ደጋግመን ያወራነው ነገር መጨረሻ ላይ መልሶ ይከፍለናል። ምክንያቱም ያስገድደናል። ማይንድ ሴታችን በዛ አስተሳሰብ መንገድ ውስጥ እንዲሄድ ያስገድደዋል። ሳንፈልግ ጎበዞች እንሆናለን፣ ሳንፈልግ ጠንካራ ሰራተኞች እንሆናለን፣ ሳንፈልግ በፍጹም ተስፋ አንቆርጥም። በቃ ጠንካራ እንሆናለን፣ ጥግ ድረስ እንሞክራለን። ሮናልዶ ያደረገው ይህንን ነው። እኔ በጣም ከሚገርመኝ ነገር ሮናልዶ ከሚሰጣቸው ቃለመጠይቆች አብዛኞቹ ፓርቶች ላይ እንደዚህ ይላል፣ እኔ ለራሴ አንደኛ እንደሆንኩ ነግረዋለሁ፣ ሁልጊዜ የሚሰማኝም አንደኛ እንደሆንኩ ነው ይላል። በቃ ምን ትጠብቃላችሁ? ለራሱ የነገረውን ነገር በአይኑ አየው። ሰዎችም አዎ ሮናልዶ አንተ አንደኛ ነህ፣ የስፖርት ጋዜጠኞች፣ የስፖርት ሰዎች፣ ፋኖች በሙሉ በዓለም ያሉ ሰዎች አዎ ሮናልዶ አንተ እኮ አንደኛ ነህ ይሉታል። ቀድሞ ግን ሮናልዶ ጭንቅላቱ ላይ ስለሰራ ነው። ማንም አይደለም የአንደኝነቱን ቦታ የሰጠው፣ ራሱ ነው። ለራሱ አንደኛ ነኝ ብሎ ያን ቦታ ለራሱ የሰጠው። እኛም የምንፈልገው ነገር ያ ነገር ለኔ ይገባኛል፣ ለኔ ምንም የሚያቅተኝ ነገር የለም ባልን ቁጥር ምንም የሚያቅተን ነገር አይኖርም። ስለዚህ የሮናልዶ የስኬት ታሪክ የስኬት ሚስጥር ህይወት ቀያሪ ነው። በመጨረሻ የደረሰበትን የስኬት ጥግ የምታውቁት ነው። በዓለማችን ላይ ከተነሱ የእግር ኳስ ጠቢባን በሙሉ ከፍተኛ ቦታ ከሚሰጣቸው ተጫዋቾች መካከል ሮናልዶ አንዱ ነው። ብዙ ስኬት ያሳካ ሰው ነው። ቢሊዮኖችን ማነቃቃት የሚችል ሰው ነው።